በአካባቢ ያሉ ጸጋዎችን አማጦ በመጠቀምና የቁጠባ ባህልን በማዳበር ወደ እሴት ጭመራ መሸጋገር እንደሚገባ ተገለጸ። በማዕከላዊ ኢትዮጵያ ክልል በምክትል ርዕሰ መስተዳድር ማዕረግ የገጠር ክላስተር አስተባባሪና የክልሉ ግብርና ቢሮ ኃላፊ በሆኑት በአቶ ኡስማን ስሩር የተመራ የአመራር ቡድን በስልጤ ዞን በተለያዩ ወረዳዎች ተዘዋውሮ በግብርናው ዘርፍ እየመጡ ያሉ ለውጦችን ምልከታ አድርጓል። በመስክ ምልከታውም በተፋሰስ ልማት ስራ፣ በመስኖ ልማት፣ በአትክልት ልማት፣ በቅመማ ቅመም፣ በጸደይ እርሻ፣ በሌማት ትሩፋት፣ በ30/40/30 የፍራፍሬ ልማት እንዲሁም በሌሎች የግብርና ልማቶች እየተሰሩ ያሉ ስራዎች ተመልክተዋል። በመስክ ምልከታው ላይ አቶ ኡስማን ስሩር የሀገራችን መንግስትና ፓርቲ የህብረተሰቡን ተጠቃሚነት ለማረጋገጥ እንዲሁም የቤተሰብና የማህበረሰብ ብልጽግናን ለማረጋገጥ የተለያዩ ኢኒሼቲቮችን በመቅረጽ በትኩረት እየሰሩ እንደሚገኙ ተናግረዋል። መንግስታችንና ፓርቲያችን የህዝባችንን የኢኮኖሚ ተጠቃሚነት ለማረጋገጥ በርካታ ኢኒሼቲቮች አሉት። ከኢኒሼቲቮቹም አንዱ ትልቁ የአካባቢን ጸጋ መለየት፣ ማልማት፣ የህብረተሰቡን ተጠቃሚነት ማረጋገጥ በቤተሰብ ደረጃ ተብሎ ወደ ተግባር የተገቡ ጉዳዮች አሉ። እንግዲህ ከነኚህ ነገሮች አንዱ የግብርናን ማልማት ነው። የግብርናን ማዘመን፣ ግብርናው በአመት አንድ ጊዜ ዝናብ ጠብቆ ከማልማት ውሃ ተኮር ግብርናን እውን እናርግ ነው በሚል በፓርቲያችን በመንግስታችንም ግልጽ አቅጣጫ ተቀምጦ ተግባር የተገባው። እንግዲህ በዚህ መነሻ ከተረጂነት ወደ ምርታማነት የሚባሉ በርካታ ጉዳዮች አሉና ዛሬ እዚህ የመጣንበት ቀበሌ ስናይ ሐምሌና ነሐሴ ነው ወይስ ጥር ነው እያልኩ ነበር። የፓርቲያችንም የመንግስታችንም አቅጣጫ በትክክል መሬት አርፎ የህዝብ ተጠቃሚነት እያረጋገጠ ማረጋገጡ ይሄ ማሳ ይናገራል። ይሄን ማሳ የሰሩ እጆች፣ የመሩ አእምሮዎች፣ ያስተባበሩ አካላት ትልቅ ክብርና ምስጋና ይገባቸዋል። አርሶ አደሮቻችንም እንግዲህ ይሄ ጅምር ከናንተ አልፋችሁ በቤተሰብ ብልጽግናን በማረጋገጥ ቀጥሎ ወደ ተሻግሮ ሌሎች ለመትረፍ ሌሎች ለማገዝ የሚያስችል እድል እንዳለ ነው ከዚህ የምናየው። ይሄ በትክክል የአዲስ ሐሳብ የአዲስ እይታ የለውጥ ጉዞ በትክክለኛ ሀዲድ ውስጥ ገብቷል ማለት ነው። እዚህ የምናየው ይሄንን ነው ማለት ያለውን የውሃ አማራጭ አሟጦ ለመጠቀም እየተደረገ ያለው ጥረት እጅግ የሚያበረታታ ነው። በቀጣይም አርሶ አደሩ የጀመረውን የግብርና ልማት አጠናክሮ መቀጠል እንዳለበትም አቶ ኡስማን አሳስበዋል። ይሄንን አጠናክራችሁ መቀጠል እንግዲህ ቀን ነው ማታ ነው የሚባል ነገር መኖር የለበትም። ከዚህ በኋላ ብርድ ነው ፀሐይ ነው የሚባል ነገር መኖር የለበትም። ድህነትን አሸንፈን ብልጽግና በቤተሰብ ደረጃ እውን እስክናረግ ድረስ አሁን እናንተ ሀዲድ ውስጥ ገብታችኋል። ሀዲድ ውስጥ የገባ ባቡር መፍጠን ያለበት እንዲቆም አይፈቀድለትም። ለምን ከኋላው ሌላ ባቡር ይመጣል። ስለዚህ ይሄንን ጉዞ በደንብ አጠናክራችሁ መቀጠል ይኖርባችኋል። እንግዲህ ፓርቲያችንና መንግስታችን የህዝባችንን ዘላቂ የኢኮኖሚ ተጠቃሚነት ለማረጋገጥ ብልጽግና በቤተሰብ ደረጃ ለማረጋገጥ አመራሩ ወርዶ እንግዲህ እና አቶ ሳልዎ የወረዳው ዋና አስተዳዳሪ እንደ አንድ ባለሙያ ነው ሲተነተኑ የነበረው። ያው ስራውን እየመሩበት ያለው መንገድ ይናገራል። የሚናገሩትና መሬት ያለው ያየነው ነገር ኦልሞስት አንድና ያው ነውና ይሄን ነገር ግን ማብዛት ማስፋት ያስፈልጋል። ቁጠባ የብልጽግና መሰረት ነው ያሉት አቶ ኡስማን በቆጠቡት ብር በመደራጀት ምርትን ወደ እሴት ጭመራ ማሳደግ ይገባል ብለዋል። ሀብት እየፈጠርን ስንሄድ ቁጠባ ለማመድ ያስፈልጋል። ቁጠባ የብልጽግና መሰረት ነው። ቁጠባ የእድገት መሰረት ነው። ማምረት ብቻ ሳይሆን ከተመረተው ከተገኘው ገቢ 25% 30% ቆጥቦ ኢንቨስት ማድረግ ያስፈልጋል። ይሄ እናቱ ሳሎ በሰራችሁት የልማት ስራ ልክ ቁጠባ ላይ መስራት አለባችሁ። ቁጠባ ለአንድ ማህበረሰብ የብልጽግና መሰረቱ ቁጠባ ነው። ያገኘውን ወደ ፍጆታ የሚወስደው ከሆነ ወደ ቁጠባ ወስዶ ወደ ኢንቨስትመንት ማሄድ ከሆነ ተደማሪ ሀብት አይፈጠርም። አሁን ይሄንን ይሄን ሽንኩርት ነገ ወደ እሴት ጨምሮ ወደ ገበያ ማቅረብ፣ ቲማቲም አምርቶ ቲማቲምን ወደ ኢንዱስትሪ ወስዶ ወደ ኢንዱስትሪ ቀይሮ ለአገር ውስጥ ገበያ ለዓለም ገበያ ማቅረብ፣ ተወዳዳሪ ምርት ማምረት ይመጣል። ያኔ በብድር ሌላ ቦታ መፈለግ ሳይሆን ካገኙት ቆጥበው በተደራጅተው በተደራጀ መንገድ ወደ እሴት ጭመራ መሄድ አለባቸው። ምርቱ ስናስብ ከግብዓት አቅርቦት እስከ ገበያ ድረስ ያለው ሂደት አስባችሁ መስራት ይኖርባችኋል። ያየነው ነገር እጅግ ተስፋ የሚሰጥ ነው። ለዚህ ለሁላችሁም ይሄንን ለመራችሁ ላስተባበራችሁ ለሰራችሁ አርሶ አደሮች ይሄንን እዚህ ቀበሌ ቁጭ ብላችሁ አርሶ አደሩ
ይህን ስራ መሬት እንደነካ ያረጋችሁ የልማት ጣቢያ ሰራተኞችና አመራሮቻችን ትልቅ ክብር ምስጋና አለኝ። በርቱ፣ ተወራቱ። ትክክለኛ ሀዲድ ላይ ናችሁ። ይሄንን አጠናክራችሁ ቀጥሉ። ወደ ኋላ የሚባል ነገር አይፈቀድም። በመስክ ምልከታው ተደራሽ የተደረጉ አርሶ አደሮችን በበኩላቸው በየተሰማሩበት የግብርና ልማት መስክ ተግተው በመስራታቸው ውጤታማ እየሆኑ መሆናቸውን ተናግረዋል። በማልማት ውጤታማ ነን። ያው ውጤታማ ነን ማለት ብቻም ሳይሆን እየታየ ነው። አይታችሁ ጎብኝታችሁ ማለት ነው። ስለዚህ አሁን እኛ በዚህ ውጤታማ ነን ስል ውጤቱ ምን ወደት ወይም ስንዘረዝረው ምን ማለት ነው? ልጆቻችንን እናስተምርበታለን። ቤታችንም እንደው ለሀገርም እንደዛው ለአካባቢም ገበያ እያቀረብን እንደዚህ አይነት ደግሞ ውጤታማ ወይም ሀገርንም እየደገፍን ነው፣ አካባቢያችንም እየደገፍን ነው። እንደዚህም በአበሻ ጎመን ጭምር ማለት ነው። እዚህ መነሻ በነገራችን ላይ ያው ከመንግስት ስራው ጎን ለጎን ኢፌክቲቭ ወር ውጤታማ መሆን ችለናል። ያ ማለት እኔ ብቻ ሳይሆን ከቤት ያሉት ወንድሞቼም ጭምር ራሳቸውን ችለው ራሳቸውን ብቻ ሳይሆን እናቶቻችንም እህቶቻችንም ጭምር እህቶቻችን ወይም ወንድሞቻችን በተገቢው ትምህርታቸውን እንዲማሩ እናቶቻችንም ደግሞ በተገቢው ኑሯቸውን ሰርቫይቭ አድርጎ መሄድ የቻሉበት ሁኔታ አለ። ያው ከዚህ መነሻ በተገቢው ውጤታማ መሆን ችለናል። ቱ ዘ ሚኒመም ያው አሁን ያለን የካፒታል መጠን ከ3 ሚሊዮን ያላነሰ በጀት ነው በዚህ ሪቮልቭ እያደረገ ያለው ማለት ነው።